አንድ ለምን ሰጠኝ አሳነስከኝ ብሎ አላጉረመረመም። ባለ ሁለቱም እንደዛው፣ ባለ አምስቱም እንደዛው ከሌሎቹ ብልጫ ለምን ሰጠኝ ምንድነው አላለም። ስለዚህ አቅማቸውን ስለሚያውቅ ጌታቸው ነው የሚለው። ጌታቸው የገንዘቡ ባለቤት ይህን ስጦታ ሰጥቷቸዋል። ስለዚህ ሰጭ አለ፣ ገንዘብ አለ፣ ተቀባይ አለ ማለት ነው። እነዚህን መሰረታዊ ነገሮች ነው የምናየው። ስለዚህ መጽሐፍ ቅዱሱ እንደሚነግረን ባሪያዎቹን ይላል ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። ልብ በሉ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ፣ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁ፣ ሄጄም መክሊትህን በምድር ቀበርሁት ይላል። ሉቃስ ላይ በጨርቅ ጠቀለለ ነው የሚለው። በጨርቅ ጠቅልሎ ቀበረ ይላል። እና ቅዱስ ማቴዎስ ደግሞ ምንድን ነው ያለው? ካልዘራህበት እንድታጭድ፣ ካልበተንክበት እንድትሰበስብ አውቄአለሁ፣ ፈራሁ፣ ሄጄም መክሊትህን በምድር ቀበርሁ ይላል። ቀበር እነሆ መክሊትህ አለው አለ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ፣ ካልበተንሁበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከነትርፉ ጋር እወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። ስለ ቃሉ የአምላካችን